ዛሬ ያው ኢኽዋን እንደምትሰሙት እንደምትመለከቱት አደባባይ ላይ ወጥቶ ትላንትና هو سماكم المسلمين እኛን አላህ ሙስሊሞች ብሎ ጠርቶናል ሰለፊይ ማለት የለም ብሎ ሲናገሩ የነበሩ ሰዎች ዛሬ ደግሞ ምንም እንዳላየና እንዳልሰማ ሆኖ ሲያወግዙት የነበረውን ጉዳይ የሱፊይ መንገድ የቀብር አምላኪነት በመናም በህልም የሚኬድበት መንገድ በየቀብሩ ቀብርን ጧፍ የማድረግ በህልም የማመን መውዱዕና ደቂቃ ሐዲሶችን መረጃ የማድረግና ከአላህ ውጭ እስቲጋሳ ቢጠየቅበት መንገድ ነው የሱፊይ መንገድ ብሎ ሲያስጠነቅቁበት የነበረውን ጉዳይ ዛሬ ቅልብልብ ብሎ ሱፊዮች ነን የሱፊይ ልጆች ነን ሱፊይም ሰለፊይም መነሻቸው ቁርአን ሐዲስ ነው ብሎ ሲናገሩ ተሰማለ ኢና ሊላሂ ወኢና ኢለይሂ ራጂዑን ሱፊይ ከምን ጀምሮ ቁርአንና ሐዲስ መረጃ ያደርጋል ቁርአን ላይ ቀብር ጧፍ ማድረግ የሚላለን አላህን አንፈራ ቁርአን ላይ የቀብር አፍረን ጠቅ የሚላለ ቁርአን ላይ ሙሰዱ መዲና የሚላለ ቁርአን ላይ ናይበሉ መዲና የሚላለ ቁርአን ላይ ርዝማን ተልተላለ ቁርአን ላይ ሁስቤድ ያ ረሱላህ የሚላለ ቁርአን ላይ መውሊድ ላይ አሪቦ ነቢ ብሎ መቆም ነብዩ ይገባሉ መንገድ ክፈቱልኝ የሚባል ነገር አለ ቁርአን ላይ እጄን ያዙኝ የሚባል ነገር አለ ቁርአን ላይ አህስኒ ያ ረሱላህ የሚባል ነገር አለ ይህንን ሽርክያትና ኩፍርያት የሚዳፈሩ ሱፊዮችን እንዴት ከሰለፊዎች ጋር እንደታደርጋለህ አላህን አትፈራም ከማም አላህ ተጠየቀበትም ሱፊዮችን ከማስተማር ይልቅና ሱፊዮችን በጭፍን በሙሪድነት ባለመረዳትና አዋሙ ግር ብሎ የሚከተላቸውን ሰው ከማስተማር ቁርአን ሐዲስን ከማሳወቅ የነብዩ ሰለላሁ ዐለይሂ ወሰለም መንገድ ከማሳወቅ ይልቅ እኔም ሱፊይ ነኝ የሱፊይ ልጅ ነኝ ብለህ ታስተዋውቃለህ አላህን አትፈራም الحمد لله رب العالمين نحن كلنا مسلمون كلنا إخوة نحن أبناء السوفي أنا ابن السوفي الشيخ محمد عبد الدين ابن السوفي إخواننا صوفي قضية الصوفية والسلفية في هذا البلد غير موجودة كلنا صوفية كلنا صوفية صوفية ብሎ ማለት እኮ ድንበር ያለፉ ሱፊያ ሁሉልያ የሚባለው እነሱ ምንድነው የሚሉት በተወሰኑ ሰዎች ላይ አላህ ራሱ ይገኛል የሚሉ ሱፊዮች እኮ አሉ እነዚህ ሰዎች እንዴት ከሰለፊዎች ጋር ሊሆኑ ይችላሉ ከሱፊዮች ውስጥ እኮ አላህ በየትኛውም ቦታ ይገኛል የሚሉ ሰዎች እኮ አሉ ሱፊዮች ውስጥ እኮ ከነብዩ መሐመድ ከቁርአን ከሐዲስ አንድ ሰው መውጣት ይችላል ይፈቀድለታል ብሎ የሚናገሩ ሰዎች እኮ አሉ ሐራምን ሐላል የሚያደርጉ ሰዎች እኮ አሉ ሱፊዮች ውስጥ የቂን ገብቶናል የመጨረሻው ጥግ ደርሰናል የተቋ ደረጃ ደርሰናል ነብይ አያስፈልገንም እኛ ከአላህ ጋር ግንኙነታችን ቀጥታ ነው የሚሉ ሰዎች እኮ ሰላት ሲገዱ አርሽ ላይ ነው የምንሰግደው አንተ ከየት ታውቃለህ የሚሉ ሰዎች እኮ አልሰማንም እንዴ እዚህኛው መስጊድ ላይ ምን እንዳለ ከዚህ በፊት ላልከሲየ ሼክ ላፍጥር የሚያፈጥሩበትን በቆሎ ሼክ በቆሎ ጅብሪል ነው ከሰማይ ይዞላቸው የሚመጣ ብሎ ሲቀፋን ነበር ያባቴ ጓደኛ ሙቶ ነበር ወልጅ ነበሩ ሐረም ላይ አገኘዋቸውና ሰላም ስላቸው ከየት መጡ መቼ መጡ ስላቸው እንዲህ አይነት ነገር አይጠይቅም አሉኝ ሲላል ነበር አብሬት ካጥባሬን እያደሱ አይደለ የአብሬት ካጥባሬን አፈር እየበሉ አይደል ጧፍ እያደረጉ አይደል ናይበሉ መዲና እያሉ አይደል ነብዩ ይመጣሉ አልሞቱም እያሉ አይደል ሸኾችን አልሞቱም እያሉ አይደል እንዲህ አይነት የሚቀባጥሩ ሱፊዮችን ከማስተማርና ሰው ወደነሱ ግር ብሎ እንዳይሄድ ከማስጠንቀቅ ይልቅ ሱፊዮች ነን የሱፊይ ልጆች ነን ብሎ ማለባበስ ኡማው ላይ ትልቅ ነው ሱፊዮች ብሎ ማለት እኮ ቀብር ለቀብር እስቲጋሳ ተወሱል በረካ ፈልጎ የሚዞሩ እኮ ናቸው ሱፊዮች ብሎ ማለት እኮ ከአላህ ውጭ ሌላ ነገር ነብያቶችን ይድረሱልኝ ብሎ የሚጣበቁ ናቸው የሞቱት አውሊያ ብሎ የሚጠራቸውን ሰዎች እኮ አላህ ጋር ያቀርባሉ ይረዳሉ ይጠቅማሉ ይጎዳሉ ብሎ የሚያስቡ ሰዎች ናቸው አላህ ቁርአን ላይ ብለህ ያላቸው ነብዩ ሰለላሁ ዐለይሂ ወሰለም قل لا أملك لنفسي نفعا ولا ضرا إلا ما شاء الله ولو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون يمكن نقر ما تبونور መጥፎ ነገር ባልነካኝ ኖሮ ነበር ብላችሁ እኔ እንደናንተው ሰው ነኝ ያስጠንቃቂና አበሳሪ ዶንት ሌላ አይደለም ብለህ ያላችሁ ነብዩ ሰለላሁ ዐለይሂ ወሰለም መጣታ ካይነን አው አራፈን فقد كفر بما انزل على محمد ያሉ
ጦንቃይ ቤትና ወይ አቃንዳው የሚል ቤት የሄደ ሰው በነብዩ አለይሂ ሰላቱ ሰላም በወረደው ቁርአን ኪዷል ይያል እርትን ያንጠለጠለ በርግጥ ሸርፏል ይያል እርሱና አላህ ካቢር ያጃል ወጣል ሲላቸው ቁል ማሻአላህ በያሉት አጃአተኒ ሊላሂ ልደን እያሉ ነብዩ አለይሂ ሰላቱ ሰላም ለአላህ ብቻ ያደረገኝ እንዴ አላህ ብቻ በልያሉ ለልጃቸው ለፋጡማ ዱንያ ላይ የፈለግሽውን ነገር ጠይቂ ከዱንያ ሰጥሻለሁ ከአላህ አዛብና ቅጣት ግን ምንም ቅጣት አይታረዳሽም ነፍስሽን ከእሳት አድኙ እያሉ ኩዝቤት ያ ረሱላህ ይላል አገስኒ ያ ረሱላህ ይላል በህልም የሚያምኑ ሰዎች እኮ ናቸው የነብዩን መስጊድ አለይሂ ሰላቱ ወሰላም የሚጠብቀው ሰው በህልም እንዲነግሩኛል እሱ የተናገረውን መልእክት ያላስተላለፈ ሰው በአምስት ቀን ውስጥ ይሞታል ብሎ እኮ በህልም ሁኩም የሚሰጡ ሰዎች እኮ ናቸው እንዴት ነው ከአህለ ሱና ከሰለፊዮች ጋር ሁኩም የሚሆኑት ሰለፊያ አህለ ሱና ብሎ ማለት እኮ ቁርአን ሐዲስን በሰሃቦች ግንዛቤ የሚቀበልና የሚረዳ ማለት ነው እነዚህ ሰዎች እኮ የወደቁ ሐዲሶችን በውዱኑ ሐዲሶችን የበኒ እስራኤሎችን ታሪክ ተንቢህ መሬት ላይ ቆመው በመሬት ቀንድ ነው የሚል እርዝን በየቦታው ሰዎች እንዲያንጠለጥሉና እርዝን በየቦታው የሚያስቡ ሸር የተባለ ነገር የተሞላባቸው ሰዎች እንዴት ከሱናዎች ከሰለፊዮች ጋር እኩል እናደርጋለን አላህን ልንፈራው ይገባል